ዛሬ 10 ዓመት በፊት እስቲ በላይ ምናምን አስበው እንደውም እንደዚህ ሽታ ለብስም ነበር ጉድ ቀሚስ ለብሼ ምናምን በዛ ላይ ተጫዋች ነኝ ቀለለች በጣም ይቅርታ እና ችግር የለውም ነው ያው ሴጣን አይምሯ ላይ ትብሉበት አቃጥሎባት ምናልባት እንደ ልጅ እናቷ እንድትከበርላት ወይ በሌሎች ዘንድ ሞገስ እንድታገኝላት የምታደርጋቸውን ነገሮች አልወደዳቻቸው እንደሆነስ ግድ የለም። እነዚህ ነገሮች ወንዶች ይመጣሉ እኛ ቤት። ይሄ ምክንያት ይሆናል። መስጊድ ነው፣ ለምን አይመጡም እኛ ቤት? ወንዶች የጸሎት ቦታ መስጊድ ነው እንደ የወንዶች መግቢያ የሴቶች መግቢያ ነው እኛ ቤት። ግን በጣም የሚገርምክ ወላሂ ህሊና ሰክታስ ቢሆን እኔ ራሴ ያቆምኩ መቼ እንዳቆምኩ ልንገርህ። ወንዶች እንዳይመጡ ያቆምኩት የወንድሜ ልጅ አለ ውጅብ የሚባል አንድ እሱን ነው የወለደው። ሞቷል። የለም ይመጣ ነበር እኛ ጋር ከፍ ሲሉ የዛኔ እውቀቱ የለኝም። ነገር ችግር ላይ ነው ለነሱ ጉርሳ ነው ምሮጠው። እንዲሁም አላጠብቋቸው ነው። ምናልባት የመደፈርም ነገር ሊገጥማቸው ይችላል። አንዳንዴ ለትረዳው ያመጣኸው ሰው ጥቃት ሊያደርስ ይችላል ልጆች ላይ። ያን አልረዳም ነበር። የሆነ ወረዳ ላይም አንዳንዴ ሴቶች ጥቃት እናምዘንድ ወይኔ አልኩኝ። በቃ ለመናገርም ድፍረት አልነበረኝም። በዛ ሰዓት የሆነ እንትን ላይ ነበረ። ከዚህ በኋላ ወንድ የተባለ ቤት መምጣት የለበትም ልጆች እያደጉ ስለሆነ ምንድን ስ እዛው ደጁ ነው። ሰው ፈርቼ እኮ አይደለም። አይ አትምጡ እኔ ከፈለጋችሁ ደጃ እናብዱ ማለት ጀመርኩ። አንዳንዶቹ ቅርም እያላቸው ሄዱ። ቅር ቢላቸውም ይበላቸው። ግን ሲጠይቁኝ እየነገርኳቸው እያስረዳኋቸው አሁን ደፍሮ ሮጦ የሚገባኛ ቤት ማንም የለም። የሚገርምክ ቢያዝ ወንድ እንደዚህ መጥቶ እኛ ቤት ቁጭ ካላባቴ ሲሞት የዛሬ 2 ዓመት ለእሱ ሊደርሱ መጥተዋል። ከዛ በኋላ የአርሹ ጌታ ምስክሬ ነው። ወንድ ልጅ መጥቶ እኛ ቤት ቁጭ ብሎ ጥሞም አያውቅም፣ ቁጭ ብሎም አያውቅም። እኔ ራሴ ስለማልፈልገው ለምን ዋጋ ከፈልኩ? ለምን ቁጭ ብዬ ዳንቴል ሰራው? ወላሂ አሁን አይኔ እኮ ከርቀት ነው። ወላሂ እውነቴን ነው የምነግርህ። ለምን እንጀራ ተሸከምኩ ባናቴ? ለምን ነው ከሆቴል እንጂ ፍርፋሪ? ለምን ለሊት ሙሉ ቱታ ሳተባደርኩኝ? ይሄ ሆነ ፍላጎቴ ትክክለኛ ቢዝነስ እንዳልቆምም እንዲ አውቶቡስ ተራ ታዲያ እየሰራው አለበጣም እንዴ? ምን አይነት የተጨመላለቀ ምን ግራ ማጋባት ነው ሰው። ህፃናት ልጆች ይኸው ማዘር እኔ ሊያዘድሽ አግቢ ስትለኝ እኮ አላገባም ብያታል። እንደውም እኔ እናቴን ጠለዋት። ለ3 ዓመት እኔን ጥለሽኝ ስለሽ የልጅን ጠረን ስለማታውቂ ልጆችን ጥለሽ ግን አግኝተኛልሽ ነው ሀቂቃ። ግን አሁን ቆጨኝ። ልክ ነበረች እናቴ ወላሂ። እኔ እናቴ በእውነት ይቅርታ አፉ በኝ እናቴ። በዚህ አጋጣሚ ሰርፕራይዝ አለኝ። ተፈትኝ አለፍኩኝ። ሲወሲ አለፍኩኝ። አልሐምዱሊላህ ጤና ጥበቃ ወረቀቴን አስገብቻለሁ። አንዱ ጤና ጣቢያ ላይ መደባለሁ። ኢንሻአላህ እልህ ጥሩ ነው። እንኳንም አደባባይ ላይ ተሳደበች አልጠራኋትም። እኔ እንደምትቀርብ ራሱ አላውቅም። ሀቢባ ጋር ሮጣ መታ የኔ እናት እንዲህ ናት፣ እሷ እንደዚህ ናት አለች። እንግዲህ እሷም የእንትን ልጅ ናት ማለት ነው። እናቷን ሌባ ስትል እሷም የሌባ ልጅ ነች ማለት ነው። ገባክ? ራስን መስደብ ማለት ነው። ወተ ቤተሰብ በዚህ ግን አይባኔ ስትባል ሚዲያ አላውቅም። ስልኩ እንኳን የለኝም። ስልክ የራሱ እቺ ናት። ያለ ስልክ ና ፖሊስ ወስዶብኛል። የተገዛልኝ ለመረጃ እንፈልጋለን ብለው ማለት ነው። አላውቅም ወላሂ ላዝም። አንዳንድ ደስ ቲክቶካይና የሆነ ከጓደኞቼ ጋር ይሉኛል ያለው መግዛት እኮ አቅቶኝ አይደለም። ከዛም የልጆ ላይ ሰራለሁ። ግን እዚያ ጋር የሚጎለውን ነገር ደግሞ ሞላለሁ ብዬ ነው። ልጆቹ ምን ተማሩ? ከኔ ይቀበላሉ፣ ከእሷም ይቀበላሉ። እሷ ስትደውል ምንም ነገር አላረገችም። ምንም አታረግልንም። ለራሷ የምታደርገው ይሏታል። ያን ስልክ አልቀይርም። ምንድን ነው የማደርገው ለራሴ? ምንድን ነው የማደርገው ለራሴ? እንደው እናታችን ዱርዬማ እንደውም ብር አያጣም እኮ አይደል? እኮ እዛ ጋር እየጣርኩኝ ነው። በዚህ እድሜ እኮ እየተማርኩ ነው። የሆነ ነገር የተሻለ ነገር እንዲኖረኝ ወረዳውም እዚህ ጋር ተስራ እስቲ ማዚ ለምን ለድሃውም አንዳንዴ ባቡል ሀይር የሚባል ድርጅት አለ ሀናን ጋር ወላሂ አሁን እነሱ ነው ስንት ጊዜ ነው እየሄድኩኝ ሰው ማስደግፈው ለ50 ሰው ለ60 ሰው ዱቄት ልብስ ለእናቶች ለአካል ጉዳተኛ ለአረፋ ስጋ ዱርዬ ስለሆንኩ ነው። ስጋውን ሸጨው ልቅምበት ነው ላቀስበት ነው ማለት ነው ይሄን ነገር የማደርገውና አንዳንዴ እኮ ያንተም ማንነት የሚያውቁ ሰዎች እኮ ይታዘባሉ። መቼ ነው ሙሉ ለሙሉ አሁን የወጡት ሁሉም ልጆች ከአንቺ ጋር? አሁን ወር አልፎታል። 2 ወር ይሆናል ማለት እናታችን መጥፎ ባህሪ ያላት ወንዶች ይመጣሉ እኛ ቤት ስለተባለ እኔን ሊያጭኝ በቤተሰብ በሰርግ ሊያገባኝ የሚመጣው ሰው ይመለሳል። የሚመለሰው እኮ የእሱ አይደል ነው። እናቷን እንዲያለች ሲላት ነው የሚኖረው እድሜ ልኩን። የዛኔ እናቷን አደባባይ እንዲያለችው ሲላት ነው የሚኖረው እንጂ በእኔ ህይወት ላይ ምንም ያመጣው ነገር የለም። ምናልባት እያደረኩት ከሆነ ላቆሙ ይችላሉ አይደለም። ይቅርታ አድርጎልኝ በቃ ኑሮ ችግር እና ላይ ናዞሮኝ ነው እንዳለች ሰካራም ጠጭ ኩኝ
ወይ ሰክሬ ራሴን መቆጣጠር አቅቶ ነው የኔ ልጆች ብዬ ይቅርታ ልትጠይቅ ትችላለህ። ልጆችህን እውነት ለቀጣይ ህይወት እንዲስተካከል እውነት ምክንያታቸው ያ ነው ወይ? አንድና አንድ እኔን አስወጥቶ አባትየውን ማስገባት የዛች የትልቁ አቅድ ነው። ትንሾቹ ምንም በማያውቁ ነገር ውስጥ ነው የገቡት። አሁን በራላት እንዳልኩ ሁሉ ነገር ታደርጋለች። እናታችን መጥፎ ባህሪ ያላት ወንዶች ይመጣሉ እኛ ቤት ስለተባለ እኔን ሊያጭኝ በቤተሰብ በሰርግ ሊያገባኝ የሚመጣ ሰው የሚመለሰው